አይደለም እኛ ሌላ ይሄን ቅጣት አድርግለት ለፈጣሪ ሌላ እናደርጋለን። ኖርማል ለአንተ ጥሩ ነገር ይሰጣል፣ ይጨምርልሃል። ጫማ ለብሶ እንዲሄድ አድርገው። በቃ እድሜ ልኩን ይፈርም ጫማ ለብሶ ጫማ ላይ አያወልቅ። እሱንም አላደርሱም። እሱን እኔ የወርቅ ጫማ ቢሰጠኝ አላደርግም። የወርቅ ጫማ አንድ ነገር ነው አላውቅም አልልም። እኔ ቢኮዝ ለዛ ወገኖች ዲሞራል ማድረግ አልፈልግም፣ ሞራሉን መንካት አልፈልግም። እሱ ጋር ያላችሁ ጻፍ ጫማ ማለብስም ማለት እኮ መጀመሪያ ጆከር ምን እንዳደረገ ታውቃለህ? እኔ ላይ የሆነ አደገኛ ቪዲዮ ሰራብኝ። ሀብታሞች ጋር ምን ስትል ነው አለ። የሆነ አፈር ውስጥ ስትገባ ነው ምን ስታደርግ አየሁ አለኝ። ከዛ ቆይቶ ደግሞ የሆነ ነገር ለጥፎ ሰራብኝ ቪዲዮ። ምንም አይመስለውም እኮ። ከዛ ደግሞ ሊታሰር ስንት ቀን ሲቀረው የሆነ ነገር ደግሞ አለኝ። ከዛ ደግሞ ተፈቶ አገኘሁት። ገና ዛሬ እየተገናኛችሁ ነው ቪዲዮ ይሰራል ዜኮኒ ላይ። እኔ ከማናችሁም ጋር ግን እውነት ማንም ሰው ወዳለው ከማንም ሰው ጋር ቂም የለብኝም። የኦሮሞ ቤት ብትሉ፣ የአማራ ቤት ብትሉ፣ የትግሬ ቤት ብትሉ፣ የጉራጌ ቤት ብትሉ ሰላም ነኝ። እኔ እከሌ አባ እከሌ አንልም። እኛ ቂምም አልይዝም። የሆነ ነገር እናገራለን። ታገኛለህ ግን እኔ አያውቅኝም። መንሱር ታገኛለህ? አያውቅም ነው ትዝምላችሁ። እኔ እውነት ዛሬ ነው ያወቅኩ። እግዚአብሔርን አልዋሽም። አንተን ዛሬ ነው ያወቅኩ። ትናንት ግን ጆከር ግን በጆከር ይመጣል። እኔ ጋር ማአት ሰው ነው ጆከር ያለፈ ዓመት ከ50 ዓመት በፊት ተሰየምን ነበር ፍቅር ይዘ እኔ አላውቅም። እኔ ዛሬ ነው ያወቅኩት። ፎሎ ያደረኩት ማን ገና ነው። ፎሎወር ጋር አይተነሰው ይሁን ስታይ ነው ቀጣይ ነው የምታውቀው አይደል? አረ መንሱሬ እግዚአብሔር መንሱሬ ይዘህ መጣው ለናም ፎንቴ በጣም የሚገርም አይዲያ ነው። ሁሌ በዚህ መንሱሬ ሪስፔክት። ምን ሆነ መሰለ ተሲ፣ አጋጣሚ አዳማ እየመጣሁኝ በእውነት ነው የምነግርህ። ደውልልኝ የሆነ ስለ መኪና ስለ አንዳንድ ነገር አወራኝ ማለት ነው። እና ያው ናሆሜ ስንት ደረስክ አልኩት። ፎሎወርስ እኔ 1 ምናምን ነው የመሰለኝ። እንዴ እስካሁን እኮ 600 ነኝ ምናምን 5 ከምናምን 6 ከምናምን ነኝ አለ። በቃ እንግዲያውም ቻሌንጅ አድርግ እኔ 1 ሚሊዮን አስገባሃለሁ አልኩት። እንዴት ስለ 500 ሺህ ብር የኛ ድርጅት ይሰጣል ፊንቴክ ኢንቨስትመንት፣ የአዳማው ብራንች የኔ ስለሆነ እኔ ነኝ ሁሉም ነገር ኮንትሮል የማደርገው። 500 ሺህ ብር 1 ሚሊዮን በዚህ 1 ወር ውስጥ ከገባህ አልኩት። እኔ እኮ ጭራሽ ኤክስፔክት አላረኩም። አይገርምም? ይገባል ብዬ አሁን እኮ 100 ሺህ ቀረው 50 ሺህ 70 ሺህ ነው የቀረው። 70 ሺህ ነው የቀረው። እስኪ አሳየኝ። 80 ምናምን። እውነት በጣም ደስ አለኝ። ለምን አንደኛው ታርጌቴ 1 ሚሊዮን እንዲገባ ፈልግ ነበረ። ሁለተኛው ደግሞ የሆነ ነገር እንዲያገኝ እፈልጋለሁ። ልጁ ጥሩ ልጅ ነው። ባላንስ ኮንክ በኋላ እኔን ዘጋኝ። ተሲ የጠፋ እኮ አንተም ሁላችንንም እኮ ዘግቶናል እኮ። ወዳቸዋለሁ ሁላችሁንም። ጆከር ያው ተሟጋች ስለሆነ እዚሁ ቲክቶክ ላይ እንጂ አይደውልም እኔ ጋር። ደውዬልህ ነበር እኮ ዮኒ ማኛ ይቅርታ ጠየቀህ አንተ? ይቅርታ እንዲጠይቀኝም አልፈልግም። እኔ አሁን እኮ ፍቅር ምን እያናገርኩት ነበረ። ያው እስላም ሆኗል፣ ክርስቲያን ሆኗል፣ ሙስሊም ሆኗልና ፍቅሪዝም ሆናል የሚል ወሬ እየተወራ ስለሆነ ትቀበለዋለህ ወይ ብዬ ጠየቅኩት እኮ። እኛም 10 እንዲቀያየር እንቀበላለን። ሃይማኖት ነው። እኛ ማንም ሰው አራዳ ሃይማኖት ግን መንሱር ታሲ ሁላችሁንም እኮ ያስቀየሙ የተቀያየምኳቸው ይቅርታ በቃ ምን ሳላደርገው ነው የሰደበኝ? እኔን ይቅርታ አልጠየቀኝም። ምንም ሁሉንም በቃ ተፋትቻለሁ አለ። በቃ 4 ነጥብ ደመደመ። እኔ ላስታርቃችሁ። አሁን ዮኒን ብትሰድበው አሁን በዚህ ሰዓት ምንም አይመልስም። ላስታርቃችሁ። ፍቅር ይዝም ራስህ ጋር ያልታረክ ሰው ጫማ አውልቀህ የምትሄድ ሰው አንተ ሰው ታሰርቃለህ። ጫማ እኔ ከዮኒ ጋር መንሱሬን አንድ ቃል ላስገባው በማርያም። መንሱሬን ጆከር መንሱሬ እነዚህ ህፃናቶችን አይ በማርያም እሺ ምንድን ናቸው? 102 ልጆች ናቸውና ምንድን ናቸው? ሐዋሳ ነው የሚኖሩት። ግማሾቹ ቤተሰብ አላቸው፣ ግማሾቹ ቤተሰብ የለም። እና ጠዋት
ቪዲዮ አይተን ሊሆን ይችላል። ጠዋት ጠዋት ትምህርት ቤት ሲሄዱ ልክ አሁን አንተ ነገ እኔ ምሳ ካልክ አንተ ምሳ በሰጠው ብር ምሳቸውን ይበላሉ፣ ቁርሳቸውን እንደዛ እየበሉ ነው ትምህርታቸውን እየተማሩ ያሉትና የዳቦ መጋገሪያ እስቲ በአንተ ድርጅት ስም ለምን መንሱር 500,000 ብር ነው? እስቲ ዝም ብለህ የሆነ ነገር ግማሹን እችላለሁ በለኝ እና ደስ ይበለኝ በማርያም በቃ በአላህ በምታምነው። አይ እንደዛማ አትበል እንጂ እንዴ! እንደዛማ አይነት ነገር የለም እንዴ! ተሰምነው እንክተው እንጂ እንደዛ ሳይሆን ባይሆን ምን ማድረግ እንችላለን መሰለ? ናውን ፎንቴ ጋር ደውልለትና ናውን ፎንቴ ፍቃደኛ ከሆነ ስጦታውን ወደዛ ዳይቨርት ያ ኖ እኔ ከናውን ፎንቴ ጋር ናውን ፎንቴ ዱባይ ቲኬት የት ልዝናና ያለ ነው። ሲሸልስ ልሂድ፣ ዱባይ ልሂድ፣ ዛንዝባር ልሂድ ያለ እያሰበ ያለ ልጅ ደውዬ እንደዚህ ስል በፍጹም ይጠላኛል። እኔ የለውበትም። አይ በእውነት ያደርጋል። ምስኪን ልጅ ነው ብትለው ያደርጋል። ይሄ የሱ የስራ ውጤቱ ነው። ህዝቡ በተስፋ እየጠበቀ 1 ሚሊዮን ገባ እየተባለ ለሌላ ነገር አይለግስም። የአቅሙን የቻለውን ከሆነ ሊሰጥ ይችላል። እሱ አይሆንም መንሱ ባይሆን ኢንሻአላህ አሁን አዋሳ ላይ ብራንች ስለምንሰጥ ደግሞ እዚህ ላይ ሳይሆን የምትጠይቀው በውስጥ ጠይቀ ይቻላል እንጂ እኔ አቅሙ የሚችለውን ይሄን ያክል ለሚችላል። በዛ ሲባል ምን ይሆናል? በፈጣሪ ስም ምናምን እንትን ስትል ያው ታውቃለህ፣ እዚህ ጋር አሁን ስንት ሰው ነው እያዳመጠ ያለውና ይከብዳል። እኔ እናንተ እናወራለን ኢንሻአላህ በውስጥ አውሮና እቅድ ዓላማ ወይ ላይ ላይኖረውም ስለሚችል በዚህ ጊዜ ላይ አመቻችተው ሁሉን ነገሮች አልተሰጣል። በውስጥ ጆከር አንተ አላገኘሁም። እኔ 3 ያገኘኋለሁ ቤቱ ድረስ 3 ወጋር ቤት ድረስ መጥቷል እኮ ቤት ያውቃል። ችግር የለም እሱ ብታገኘውም በውስጥ ብታወሩ ይሻላል ነው። እኔ ማግኘት ለማግኘት መንሱርን እኔ 4 ጊዜ ጋብዤዋለሁ። እሱ ግን አያውቅም ከጀርባው ሲሪየስሊ ካሳቀኝ ፓርት ምን እንደው ታውቃለህ? ሰውየው ማወቅ አልችልም። የከፈለልኝ ማን ነው እንዴት አለ ጓላ የሆነ ጊዜ ቦታ ይከፈላል። ብዙ ሰዎች ተጋብተው ተከፍላል ይሉኛል። አይ መንሱ ኡጋንዳ ልምጣ እንደ ዩጋንዳ እጄ አላውቅም። እኔ ተሳስተሃል። ኡጋንዳ እኮ አይደለም ማለት ነው። አሁን ነው ኡጋንዳ ነኝ ያለ ነው ቪዲዮ። ኦኬ። ስለዚህ መንሱር ልውጣ በቃ። ስለዚህ ይሄን መልስ መስጠኝ። ፍቅሪዝም እንዳትወጣ። አይ ልወጣ ነው። መንሱርን የማታስማሙኝ ከሆነ እናንተ የኔ አንተ በቅጣቱ አትስማማም። በሁለቱም ቅጣት ጫማም አትለብስም፣ ጸጉርህንም አንተ የምታስማሙ አይደሉም። ድሮ ከኔ አስተሳሰብ ጋር ተመሳሳይ አትመስሉኝም። ሌላ ሰው የሚያስማማ ማአት ሰው አለ። እናንተ የምታስማሙ አይመስለኝም። ሌላ ነገር የምታቀጣጥ። 3ኛ ቅጣት ላንተ አለ። ምን ጌም ከመንሱር ጋር ከተጫወትክ በኋላ ለ1 አመት ከቲክቶክ ትጠፋለህ። ኖ ምን ያደርግለታል ታዲያ? ማላደርገው ለምን? እኛ እኮ ቲክቶክ የአምልኮ ቤታችን ነው። ይሄ የአምልኮ ቤታችን ነው። አምልኮን ደግሞ አልተው። እስቲ 1 ደቂቃ ጸልይልን። እስቲ ጸልይልንና በቃ በነፃ ተስማማላችሁ ያለ ቅጣት። ኖ ተው አልፈልግም። እኔ ጆከር እንደዛ አይደለም። እኔ የምፈልገው ሃይማኖቱን መተው የሚችል ከሆነ ከተሸነፍክ ላልተሸነፍኩ መንሱር እናዳምጥ አንድ ጊዜ አናዳምጥ። ጸሎቱን እናዳምጥ። በነገራችን ላይ ፍቅሪዝም ማወቅ ያለብህ እኔ ይህንን ስልህ በአገሪቷ ሕግ መሰረት ፈርመ ስለዚህ ነገር ስም ብትጠራ የገንዘብ ቅጣትና ምናምን በሕግ ምናምን የምን ረቂቅ አምጥቼ ነው ማስፈርም። ዝም ብዬ አይደለም የምጫወተው። ማትሻልኩ ይህንን አስብበት በደንብ ካሸነፍከኝ ደግሞ ልንገርህ ካሸነፍከኝ ደግሞ 100,000 ብር ቼክ አሰርቼ ይኸው ጆከር ተስ የፈለከው ሰው ጋር አስቀምጥልሃለሁ። 100,000 ብር እኮ አይደለም እኔ ቪኤት የሰጠኝ አሜሪካ፣ ካናዳ፣ አውስትራሊያ ማአት ጊፍት እኮ የ3-4 ሚሊዮን ብር ጊፍት እኮ ታገኛለህ። እኔ ጣቴን ነው የምልህ። እኔ የ3-4 አይደለም ለምን የነገርኩህ እኮ $100 ሚሊዮን ጌም እየላከ ነው።
ጌም እንጫወትሽ እንደዚህ ምን ተቀበሉት። ተው ፍቅር ዝምን ጌም ልጫወትም ተው ብቻ ለብቻ እኮ ነው የላከው። ቆይ እኔ ልላክላቸው ግን ይጸልይልናል። እንትን በለው አቋርጠው። እኔ ብቻ ለብቻ ስለሆነ ተሴና ፍቅር ይዝም እኔና መንሱር ተው እንጂ አንተም ጊፍተር አለ፣ እኔ ጊፍተር የለኝም እኮ። አቋርጥታ ይሄን ብቻ ለብቻ ስለሆነ አቋርጡት። ለየብቻ ስለሆነ ኦኬ። ታስ የተጫነው ተጫንኩት እኮ እምቢ አለኝ። እስኪ ላክ። በቃ አሁን ተረጋጉን። ልላክላችሁ። ፍቅሪዝም እኮ ራዲያ እኮ ነው። አየኸው? ጠቅ አረጋጌሙ አሁን በደንብ ማረጋው ተቀበል። አክሴፕት ጌም ተጫውቼ አላውቅም። አይስወርቱ ጋር ነው ጌም እኮ ነው ያሸንፋሉ። አንተም ቀጥል። ጸሎት ጸልይልን ፍቅሪዝም። አይ ተው ጆከር ይቅር። የሱ ጸሎት ማይ ላይፍ ስጭኝ፣ ችግር የለውም። ባይዘው ከዚህ ከጸሎት ውስጥ ከመግባት በፊት የኢትዮጵያ ዘፈን የምትሰማውን ንገረኝ እስቲ። ዘፈን ልክፈትልህ። የማንን ዘፈን ነበር የምትሰማው? መልስ የለውም ለዚህ እደ እባካችሁ በአንድ ጊዜ እግዚአብሔር ላሸንፈው የምሰጠው ቅጣት ግን ገራሚ ቅጣት ነው የምሰጠው። ኧረ እናሸንፍ እባካችሁ፣ እናሸንፍ እባካችሁ። ስንት አይነት ነው ያለ ፍቅሪዝም? ስንት አይነት እንትን ነው ያለ? የሚሰጥ የለም እንደ አበባ መንሱር ጋር ያላችሁ ለመንሱር አንድ ልብ ስጡት እስኪ ሴቶች። የሆነ ነገር አድርጉ፣ አበባ ስጡኝ እንጂ መንሱሬ። ያ ብራዘር ተንቀሳቀስ። መቅጣት አለብን ፍቅሪዝምን። እባካችሁ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ስንት ሰው ነው ያለው ላይቭ? እኔ ጋር እስኪ ኮሜንት አድርጎ አይታይም። የኔ ስንት ሰው እግዚአብሔር ይስጥልኝ። ተባረኩልኝ። እርግጠኛ ነኝ 1000 ምናምን ይሆናል። እግዚአብሔር ይስጥልኝ። ይልኝ እስቲ እፍ እያለ ያየው እየነፋ 1600 ነው ያለ መንሱሬ። አመሰግናችኋለሁ። በእውነት አመሰግናለሁ። ፍቃም እኔና አንቺ የኔን ዩቲዩብን እንደዛ አስተርጋለ ነው የኔን ዩቲዩብን እንደዛ አድርግና ለበጎ ነገር እንጠቀመው። ምን ችግር አለ? አዎ እኔ ልንገር፣ ቻሌንጅ ካደረግኩ በአንዴ 100,000 200,000 ዩቲዩብ ፎሎወርስ ማድረግ እችላለሁ። የፍቅር አምላክ ስትለን በእውነት ይባርካችሁ። ኢትዮጵያ መጣና እንደዛ ታደርግልኛል። አሁን በቅርብ ጊዜ እመጣለሁ፣ ለመስከረም እመጣለሁ። ሰላማችሁ ይብዛ። ምንም ችግር ሰላማችሁ ይብዛ። በፍቅር አምላክ የፍቅር አምላክ ይባርካችሁ። በእውነት ተባረኩ። ለሰላም ቴንክ ዩ። ጊፍት ለሚስቱ ሰዎች ነው የምትፈልግላቸው? በጊፍት ነው እንደምትፈልገው? አዎ በጊፍት እኮ ነው የሚጸልዩ፣ ለእኛ አይደለም። ታዲያ ዝም ብዬ ደረቴን ነፍቼ ልቁም እንድየሰጡኝ። የፍቅር አምላክ ይባርክ። እናንተ መኪና ቁማችሁ ነው የሚሰክሱ። የፍቅር አምላክ ይባርክ። እኔ በእግሬ እየሄድኩ ነው። ጫማ ልበስ ብትባል እኮ እምቢ አልክ ፍቅሪዝም። ፍቅሪዝም የማንን ዘፈን ነበር የምትሰማ? የማንን ዘፈን ትሰማለህ እያለ እኮ የበረከት ስራ ላይ ነኝ እኮ። የበረከት ስራ ላይ ነኝ እኮ። አንዴ ተረጋጉ። ሰላማችሁ ይብዛ። ተባረኩ። አንተ በዚህ ሂድ ወደ ህፃን ይመለሳል። ቤተሰብ ግን የለውም መንሱሬ። እኔ በእውነት አላገባ። እኔ ሙልጭ አልጎ ነው የሚሰድበኝ ሲፈልግ። ከዛ ደግሞ አይናደድም፣ መጥቶ ያወራኛል።
መሱሪም ቢሆን እውነት ረድቶኝ ያውቃል። የፍቅር አምላክ ባርከው ጥሩ ሰው ነው። እንደዚህ እንደምታዩት እንዳይመስላችሁ። እውነት መረርቶ ሮማን አለች አንዴ በአንዴ 3 ከዳችን 3 ተናገረች በአንዴ። አንተ ለምንድን ነው ሮማንን አብረን አድረናል ፍቅር ተጫውተናል ብለህ እንደዘለ ጆከር ኧረ ያላልኩት እናንተ አታውሩ። በፈጣሪ እናንተ የሰው ኮሜንት እያነበባችሁ እሺ ማሱ ሪከርድ ይደረጋል። እንደዚህ አይነት ነገር ጥሩ አይደለም። ያርጉም ችግር አለ። አሳካከል እኮ ልጅ ያለውን ነገር ነው እኔ የደገምኩት። መንሱሪ አንተ ካላልክ እኮ ያወሩት እኛ ያወራ ነው ምናምን ችግር የለውም። ሪከርድ ቢደረግማ አለዋ እዚህ ቪዲዮ ላይ ያለው ሁኔታው ጥሩ አይደለም። መንሱር ሲወጣ እናወራለን፣ ነገ እናወራለን። እንደዛ ሻል ናቸው ያለው ሆነ አመሰግናቸው። የፍቅር ይባርካቸው። ኧረ አፍጥን ዳላ እኛ እናሸንፍ አንድ ልብ ስጡ። አሸንፈን እኮ 1900 ገቡ። አየ ጆከር እኔ ነገር ያለው እኮ ጆከር በጣም አመሰግናለሁ። የፍቅር አምላክ ይስጥልኝ በእውነት የፍቅር አምላክ ይባርካችሁ። ለእኔ ነው ተባረኩልኝ በእውነት ኖ ተሸንፋል። ፍቅር ይዝም አንደኛ ቅጣት ተቀጣ። እኔ ነኝ ካሸንፍ መንሱር ነገረዋን ቅጣት ነገረው እንዳሸንፍ በዚህ አይደለም በዋናው ጌም ከተስማማ ነው ያኛውን የምቀጣው እኔ። በዚህም ቅጣት አምላክ ይስጥልኝ በእውነት አመሰግናለሁ። ሙዬን ሁላችሁም ሰላማችሁ ይብዛ በእውነት ተባረክልኝ። የፍቅር አምላክ ይባርካችሁ በእውነት። ናሆምን ላውራው ነውና ናሆምን ላውራው አንዴ በቃ ውጣ መንሱር። እሺ ብራዘር ታንክ ዩ። እሺ